ሰላም ተናስተልኝ ክቡራትና ክቡራን የቻናል ተከታታዮች እንዴት ናችሁ? የአዲስ አበባ ከተማ አስተዳደር ግንባታዎች ከመንገድ የሚኖራቸውን ርቀት ሴትባክና ተያያዥ የግንባታ ፈቃድ መመሪያዎችን አስመልክቶ የተሻሻለ ውሳኔ አስተላልፏል። አዲስ መመሪያ አውጥቷል። የአዲስ አበባ ከተማ አስተዳደር ካቢኔ ህንፃዎች ከይዞታ ወሰን የሚኖራቸውን ርቀት ወይም ሴትባክ በተመለከተ መጋቢት 26 ቀን 2016 ውሳኔ ማስተላለፉን ታስታውሳላችሁ። በመመሪያው ላይ እንግዲህ ግልጽ ያልሆኑና በአሰራር ላይ ተጨማሪ ማብራሪያ የሚፈልጉ ጉዳዮችን በተመለከተ ደግሞ የአዲስ አበባ ከተማ አስተዳደር ካቢኔ ሰኔ 10 2016 ባካሄደው 3ኛ ዓመት 14ኛ መደበኛ ስብሰባ ላይ ውይይት አድርጎ ነበረ። እንግዲህ በዚህ መጋቢት 26 ቀን 2016 ወጥቶ በነበረው መመሪያ ላይ ግልጽ ባልሆኑና ለአሰራር ችግር ፈጥረዋል ባላቸው ጉዳዮች ላይ ተወያይቶ ማሻሻያ አድርጎ ይፋ አድርጓል። የተሻሻለውን ውሳኔ እንግዲህ ማስተላለፍ ያስፈለገው ያለው ካቢኔው የሴትባክ ህግ አፈጻጸም ሂደት ላይ የታዩ ችግሮችን ለመፍታት እንዲሁም በከተማዋ ውስጥ ከግንባታ ፍቃድ ጋር በተያያዘ ከአልሚዎችና ፕላን ፈጻሚ ተቋማት በኩል በተደጋጋሚ የሚቀርቡ በርካታ የመልካም አስተዳደር ችግሮችን ለመፍታት ያስችል ዘንድ መሆኑን መመሪያው አመልክቷል። እንግዲህ በአዲስ አበባ ከተማ አስተዳደር ከንቲባ ጽሕፈት ቤት ለከተማው ፕላንና ልማት ቢሮ የተጻፈው ደብዳቤ እንደሚያሳየው የአዲስ አበባ ከተማ አስተዳደር ካቢኔ በ5ኛ ዓመት በአንደኛ መደበኛ ስብሰባ ላይ ተወያይቶ እንዲያጸድቅ የቀረበውን ራሱን ችሎ የሚለማ ቦታ ዝቅተኛው ስፋትና የፊት ለፊት ገጽታ እርዝመት ጥናት ካቢኔው ተወያይቶ ያሳለፈውን ውሳኔ ተግባራዊ እንድታደርጉ ሲል ይገልጻል። በዚህም መሰረት እንግዲህ ከነሐሴ 28 2017 ጀምሮ የአዲስ አበባ ከተማ ፕላንና ልማት ቢሮ፣ የከተማዋ ግንባታ ፍቃድና ቁጥጥር ባለስልጣን፣ የመሬት ልማትና አስተዳደር ቢሮ፣ የመሬት ምዝገባና መረጃ ኤጀንሲ እንዲሁም ለሁሉም የክፍለ ከተማ የፕላንና ልማት ጽሕፈት ቤቶች የካቢኔውን ውሳኔ እንዲያስፈጽሙ መመሪያ አውርዷል። የተሻሻለው ውሳኔ መሰረት ግንባታዎች ከዋና መንገድ፣ ከንዑስ ዋና መንገድ፣ ከሰብሳቢ መንገድ እንዲሁም ከውስጥ ለውስጥ መንገድ ይኖራቸው ስለሚገባ የወሰን ርቀት እንግዲህ ይፋ ተደርጓል ማለት ነው። ይህንንም ሙሉ እንግዲህ የአዲስ አበባ ከተማ አስተዳደር በነሐሴ 28 2017 ጀምሮ ተፈጻሚ እንዲሆን ያዘዘውን ይህን ዶክመንት በቴሌግራም ቻናሌ ላይ እጭንላችኋለሁ። ሙሉውን ማግኘት ትችላላችሁ። የቴሌግራም ቻናሌ ሊንክ ደግሞ በዚህ ቪዲዮ ዲስክሪፕሽን ስር ሊንኩን አስቀምጥላችኋለሁ። ቴሌግራም ቻናሌን ጆይን በማድረግ ማየት ትችላላችሁ። ሙሉ ዶክመንቱን ማንበብ ትችላላችሁ። ይህንን መመሪያ ይጠቅማችኋል፣ ከያዛችሁት ይጠቅማችኋል ማለት ነው። እንደዚሁም ደግሞ ቴሌግራም ቻናሌ ላይ አድርጋችሁ ሙሉ መመሪያው እንደዚሁም ደግሞ ሌሎች ተያያዥ ጉዳዮችን ዶክመንቶችን ማግኘት ትችላላችሁ። እንግዲህ ለአብነት ያክል ይሄ እንግዲህ ነሐሴ 28 2017 ጀምሮ ተፈጻሚ የሚሆነው የአዲስ አበባ ከተማ አስተዳደር ግንባታዎች ከመንገድ የሚኖራቸውን ርቀትና ተያያዥ ግንባታ ፍቃድ መመሪያዎችን አስመልክቶ የተላለፈ ውሳኔ ይላል። እንግዲህ በዚህ መሰረት በከተማ ውስጥ ያሉ የመንገድ አይነቶች እንደዚሁም ስፋት፣ ግንባታው ከመንገድ የሚኖረው ርቀት እንዲሁም በተሻሻሉ የመሬት አጠቃቀም ፕላን መሰረት በግል ይዞታቸው ላይ በራሳቸው የማልማት ፍላጎት ያላቸው ባለይዞታዎች ወደ ግንባታ ለመግባት በእያንዳንዱ የመንገድ አይነት ላይ ሊያሟሉ የሚገባቸውን ከሴትባክ በኋላ ቀሪ ዝቅተኛ የቦታ ስፋት እና የፊት ገጽታ በተመለከተ የሚከተለው ተወስኗል ይላል። የመንገዱ አይነት እንግዲህ ተከፋፈለው ዋና መንገድ፣ ንዑስ ዋና መንገድ፣ ሰብሳቢ መንገድ፣ የውስጥ ለውስጥ መንገድ በሚል ነው። እንግዲህ በአራት የመንገድ አይነቶች የተከፈለው። ከነዚህ የመንገድ አይነቶች የመንገዱ ስፋት በሜትር ስንት ይሆናል? ግንባታው ከወሰን ጠርዝ መራቅ ያለበት ሴትባክ ስንት መሆን አለበት? ዝቅተኛ የቦታው ስፋትና የፊት ገጽታ እንደዚሁ ምን መሆን አለባቸው የሚለው ለእያንዳንዱ የመንገድ አይነት ተደንግጓል። ለምሳሌ የመንገዱ አይነት ዋና መንገድ ከሆነ የመንገዱ ስፋት በሜትር 30 ሜትርና ከዛ በላይ መሆን እንዳለበት ይደነግጋል። ግንባታው ደግሞ ከወሰን ጠርዝ መራቅ ያለበት ለዋና መንገድ 10 ሜትር እንደሆነ ሴትባኩ
ይደነግጋል። ዝቅተኛው የስፋት እና የፊት ገጽታ 500 ካሬ ሜትርና 20 ሜትር የፊት ገጽታ ሊኖረው እንደሚችል እንደዚሁም ደግሞ በ10% አስቻይ ሁኔታ ሊኖረው እንደሚገባ ነው የተቀመጠው። ንዑስ ዋና መንገድን በተመለከተ የመንገዱ ስፋት በሜትር 25 ሜትርና ከዛ በላይ መሆን አለበት ይላል። ግንባታ ከወሰን ጠርዝ መራቅ ያለበት 5 ሜትር እንደሆነ ነው የሚደነግገው። ሰብሳቢ መንገድ ከሆነ እንደዚሁ የመንገድ ስፋት በሜትር 15 ሜትርና ከዛ በላይ ከ25 ሜትር በታች መሆን አለበት። ግንባታ ከወሰን ጠርዝ መራቅ ያለበት ሴት ባኩ ደግሞ 3 ሜትር አለበት መሆን አለበት ይላል። በየትኛውም የከተማዋ ክፍል በኮሪደር ልማት ክልል ውስጥም ሆነ ውጪ እንግዲህ ለሰብሳቢ መንገድ ከሴት ባክ ቀሪ ከ350 ካሬ ሜትር ስፋትና 12 ሜትር የፊት ገጽታ አለው ያለ በዝርዝር እንግዲህ ያስቀምጣል። የውስጥ ለውስጥ መንገድን በተመለከተ ከ15 ሜትር በታች ወይም ያነሰ መሆን አለበት። ሴት ባኩ ደግሞ 2 ሜትር መሆን እንዳለበት ነው የሚደነግገው። የመመሪያውን ሙሉ እንግዲህ በቴሌግራም ቻናሌ ላይ እለቅላችኋለሁ። ወደ 7 ገጽ የሚሆን ሰነድ ነው ይህ ሰነድ። እሱን ሙሉውን ብታነቡት ተጠቃሚ ትሆናላችሁ። ሌሎችም እንግዲህ ከዚህ ጋር ተያይዞ የግንባታ ፈቃድ መመሪያዎች ላይ ውሳኔ የተላለፈባቸው ስላሉ እነሱን ብታዩዋቸው ትጠቀማላችሁ። የተለያዩ ግንባታዎችን የምታደርጉ እንደዚሁም ደግሞ ራሳችሁ ለማልማት የቦታ ስፋታችሁ በምን ያህል መጠን መሆን አለበት፣ የመንገዱ ስፋት ምን መሆን አለበት፣ ከመንገድ ጠርዝ መራቅ ያለባችሁ ሴት ባኩ ምን መሆን አለበት የሚሉና ሌሎች ተያያዥ ጉዳዮች ግራ የሚያጋቧችሁን በዚህ መመሪያ ላይ ታገኛላችሁ። እንግዲህ የክፍለ ከተማም ሆነ የግንባታ ፈቃድ ልታወጡ ስትሄዱና በተለያዩ ምክንያቶች እንግዲህ ለምታቀርቧቸው ጥያቄዎች ግራ አትጋቡም። ከባለሙያዎች ጋር በቀላሉ መግባባት ትችላላችሁ። ካወቃችሁ እንደዚሁም ደግሞ መብታችሁ ታስከብራላችሁ። ላላስፈላጊ እንግልትም ሆነ ለተለያዩ ሌሎች እንግልቶችና ችግሮች አትጋለጡም። በመሆኑም ይህንን መመሪያ በዝርዝር እንድታዩት